ትምህርት ቤት ያባረረው ሊቅ። ዓለም በጨለማ ተውጣ በነበረችበት ዘመን የሰው ልጅ ምሽቶች በሻማ ጭስ የታፈኑ ነበሩ። ያን ጨለማ ጥሶ ዓለምን በብርሃን የለወጠው አንድ ሰው ነበር። 1000 ጊዜ የወደቀው ግን አንድም ቀን ተስፋ ያልቆረጠው ቶማስ አልቫ ኤዲሰን ዛሬ የማይቻል የሚለውን ቃል ከመዝገበ ቃላቱ የሰረዘው የዚህን አስደናቂ ሰው የትግል ታሪክ እና የድል ምስጢሮችን እንመለከታለን። ክቡራን ተመልካቾቻችን ይህ ቪዲዮ ሰብስክራይብ በማድረግ እንዲጀምሩ በአክብሮት እንጋብዛለን። ቶማስ ኤዲሰን። የቶማስ ኤዲሰን ጉዞ የጀመረው በታላቅ ውድቀት ነበር። ትምህርት ቤት በገባ በ3 ወሩ መምህሩ ደብዳቤ ሰጥተው ወደ ቤቱ ሰደዱት። እናቱ ደብዳቤውን ስታነብ ዓይኖቿ በእንባ ተሞሉ። ለልጇ እንዲህ ብላ አነበበችለት። ልጅሽ እጅግ በጣም ብልህ ስለሆነ ይህ ትምህርት ቤት ለእርሱ ትንሽ ነው፣ ስለዚህ ቤትሽ አስተምሪው ብላ አነበበችለት። ውስጡ ግን ሌላ ነበር። ከብዙ ዓመታት በኋላ እናቱ ስትሞት ኤዲሰን ያን ደብዳቤ አገኘው። ነገር ግን ደብዳቤው ላይ ተጽፎ የነበረው እውነታ ሌላ ነበር። እንዲህ ይል ነበር፣ ልጅሽ አእምሮ የታወከ ስለሆነ ትምህርት ቤት እንዳይመጣ አግደነዋል የሚል ነበር። ኤዲሰን በስሜት ተውጦ እንዲህ ሲል ጻፈ። ቶማስ ኤዲሰን አእምሮ የታወከ ሕፃን ነበር፣ ነገር ግን በአንዲት ጀግና እናት ጥረት የክፍለ ዘመኑ ታላቅ ሊቅ ሆነ። ይህ የሚያስተምረን ዓለም አትችልም ቢልህም አንተ ግን ራስን የምታይበት መንገድ ውጤትህን እንደሚወስነው ነው። ኤዲሰን አምፖል ለመስራት 1000 ጊዜ ወድቋል። ጓደኞቹ ለምን ተስፋ አትቆርጥም ሲሉት የሰጠው መልስ ዛሬም ድረስ ዓለምን ያስደንቃል። እኔ አልወደኩም፣ ዝም ብዬ የማይሰሩ 1000 መንገዶችን አግኝቻለሁ ይላቸው ነበር። ኤዲሰን መስማት አይችልም ነበር፣ ነገር ግን ይህን እንደ በደል ሳይሆን እንደ ድል ተመለከተው። ስለማልሰማ ከሰው ወሬ ርቄ በስራዬ 100% ትኩረት እንዳደርግ ረድቶኛል ይል ነበር። አሁን ደግሞ ወደ ኤዲሰን ክፍል 2 ታሪክ ከመሄዳችን በፊት አጭር ግጥም ይዤላችሁ መጥቻለሁኝ። በጥሞና ተከታተሉኝ። ርዕሷም አትቁም በለው ለልብህ ትላለች። ጨለማውን ጥሰህ ብርሃን ልትወልድ መንገዱ ቢጠብህ ቢበዛብህ ነፋስ ቢበረታ መንገድ አትቁም በለው ለልብህ። ዛሬ ቢከፋውም ውድቀት ማለት መማር መሸነፍ አይደለም። ኤዲሰን 1000 ጊዜ ሞክሮ አምፖል እንዳበራ አንተም በውስጥ ካለ ተአምርና ስራ 100 ጊዜ ብዝል 1000 ጊዜ ቢደክምህ ተስፋ መቁረጥ ይሙት እችላለሁ ይንገስ በውስጥህ። ክፍል 2 የኤዲሰን በ67 ዓመቱ ላብራቶሪው በእሳት ሲቃጠል ለልጁ እንዲህ ብሎ ነበር ያለው። ስህተቶቻችን ተቃጠሉ፣ አሁን በአዲስ እንጀምራለን ያለው ኤዲሰን ለስኬት እነዚህን 5 መርሆች ተከትሏል። አንደኛ ጽናት ፐርሲስተንስ፣ የጀመርከው እስኪያልቅ አትልቀቅ። ሁለተኛ ላብ ኢፈርት፣ ሊቅነት የሚገኘው 1% በተሰጥቶ 99% በላብ። ሶስተኛ ትኩረት ፎከስ፣ በስራ ላይ ብቻ ዓይንህን አድርግ። አራተኛ አወንታዊነት ኦፕቲሚዝም፣ በማንኛውም ኪሳራ ውስጥ መልካም አጋጣሚ ፈልግ። አምስተኛ የማያቋርጥ ትግል፣ ስኬትህ አጠገብህ መሆኑን እወቅ። ዛሬ ተስፋ የቆረጣችሁበት ነገር ምንድን ነው? ኤዲሰን 1000 ጊዜ ባይሞክር ኖሮ ዛሬ ዓለም በጨለማ ትኖር ነበር። የአንተ ጽናት ደግሞ ለቤተሰብና ለአገር ብርሃን ሊሆን ይችላል። በጣም እርግጠኛው የስኬት መንገድ ሁልጊዜ መሞከር ብቻ ነው። ይህ ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ በአክብሮት እንጋብዛለን። መልካም ሳምንት።